ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች ልክ እንደወትሮ ሁሉ ለዛሬ ዕለተ ሰኞ ነሐሴ 3 ቀን ይሆናሉ ብለን ያሰናዳቸውን መረጃዎች ይዘን ቀርበናል። የምንለቃቸውን መረጃዎች ሰብስክራይብ በማድረግ አብራችሁን እንላለን። በረከት አርጋው ነኝ። እነሆ ኢትዮጵያ አሁን ባለችበት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች በውስጥ ወቅታዊም ሆነ ነባራዊ ሁኔታዎች በውስጥም ሆነ በውጭ እይታ ሲመዘን የተለያዩ ትርጓሜ ሊኖራቸው ይችላል። ሀገሪቷን ህዝቧን በአሁኑ ሰዓት እየተመዘገበ ያለው ፈጣን ኢኮኖሚያዊ የህዝቡ ኢኮኖሚያዊና የሚኖረው ህይወት ለየቅል ቢሆንም የሚታዩና የማይታዩ የውስጥም የውጭም በርካታ ችግሮች ያሉባት ሀገር እንደሆነች ግልጽ ነው። በአሁኑ ወቅት በውጭ የሚኖሩ ትውልደ ኢትዮጵያውያን ምሁራን፣ በሚዲያ ባለሙያዎች በአሁኑ ወቅት በሀገሪቷን እየመራ ባለው መንግስት የተለያዩ ትንታኔና አስተያየት ይሰጣሉ። ይህ ደግሞ በቀጥታም ይሁን በተዘዋዋሪ በህዝቡ ውስጥ የሚፈጥረው እድምታ የራሱ የሆነ አሻራ አለው። ይህን ለማለት የፈለግነው ትናንት እሁድ ነሐሴ 2 ቀን ተጀምሮ ዛሬ ዕለተ ሰኞ ድረስ እየዘለቀ ያለው በአራቱም የኢትዮጵያ ግንባር የሚገኙ ከፍተኛ የመከላከያ ሰራዊት አመራሮች፣ ጀነራሎች በሀገሪቷ ወቅታዊ ጉዳይ ላይ ምክክር ይዘዋል። ምክክር እየተደረገ መሆኑን ዝግጅት ክፍላችን ለማወቅ ችለዋል። ውይይቱ ዋነኛ ዓላማ በመከላከያ ሰራዊት ውስጥ ከፍተኛ የሆነ መከፋፈል እንዲሁም ስር የሰደደ ብሔርተኝነትና የስልጣን የጥቅም ሽሚያ በዝቷል። በዚህ ምክንያት በርካታ አመራሮች በሰራዊቱ ውስጥ የመከፋፈል መንፈስ እንዲመጣ አድርገዋል በሚል ሲሆን ሁኔታውም በኢትዮጵያ ብሔራዊ ጥቅምና ደህንነት ዙሪያ ሲፈተሽ አስጊ በመሆኑ ነው። በውይይቱም ግልጽ የሆነ መነጋገር አስፈልጓል። በውይይቱ ፊልድ ማርሻል ብርሃኑ ጁላ ጨምሮ የአየር ኃይልና የሰሜን እዝ የደቡብ እዝ ከፍ አዛዦች ተገኝተዋል። በደረሰን መረጃ መሰረት ውይይቱ ግልጽና በተነሱ ሀሳቦች ላይ ትክክለኛ ጥያቄና ግልጽነት ያለው መልስ እንደነበር የታወቀ ሲሆን መከላከያ ሰራዊቱን ባንዳዎች ለመበተንና ልዩነት እንዲኖረው የሚሰሩ በውስጥ አርበኞች እንዳሉ ከመድረኩ የተነሳ ሲሆን እነኚህን አካላት ለይቶ በማውጣት ስራ የሚሰራ ሲሆን ግልጽ የሆነ መረጃና ማስረጃ ከተገኘ ህገ መንግስታዊ ቅጣት ይወስዳሉ ተብሏል። በኢትዮጵያ መከላከያ ሰራዊቱ በአሁኑ ወቅት በአራቱም አቅጣጫ ሀገርን ከመጠበቅም በላይ በጎረቤት ሀገር ሰላም ማስከበር በተለያዩ ልማታዊ ስራዎች ላይ ሁሉ በመሳተፍ ላይ የሚገኝ ሲሆን በአሁኑ ሰዓት በጥሩ አቋም ላይ እንዳለ ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ይህን ተከትሎ የመከላከያ ሰራዊቱ መቼም ቢሆን የገባውን ህገ መንግስታዊ ቃል ኪዳን ሰነድ የሚጠብቅ ከራሱ በላይ ለሀገሩ መስዋዕት የሚከፍል ሰራዊት የተገነባ ከፍተኛ ስራ ላይ በመስራት ላይ እንገኛለን ብለዋል። ኢትዮጵያን ለማደናበር ሰራዊቱ እንዲፈርስ ነው የሚሉ የኢትዮጵያን ጠል ምሁራኖችና የሚዲያ ባለሙያዎች ከዚህ ስራቸው እንዲቆጠቡ በማለት ፊልድ ማርሻል ብርሃኑ ጁላ አሳውቀዋል።